በዛሬው ቪዲዮአችን እንዴት በሾርት ቪዲዮ ብዙ እይታ እንደምናገኝና እንዴት በቀላሉ አፕሎድ እንደምናደርግ በዚህ ቪዲዮ አሳያችኋለሁ። ታዲያ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ አይረሳ። ወሬ አናብዛ፣ ቀጥታ እንዴት እንደምትሰሩ አሳያችኋለሁ። ወደ ቪዲዮአችሁን እንደዚህ ካዘጋጃችሁ በኋላ ምን ታደርጋላችሁ? ኔክስት ታረጉና እንደዚህ ያመጣላችኋል። ከዛ በኋላ እያንዳንዱ ነገር ትጽፋላችሁ ማለት ነው። ከላይ ጀምሬ ነው ማሳያችሁ። መጀመሪያ እዚህ ጋር እንትን ምልክቷን ትነኩታላችሁ ተምኔል ለመስራት ማለት ነው። ተምኔሉን አሪፍ ቪዲዮ ወዳለበት ትወስዳላችሁ። ለምሳሌ እኔ እዚህ ጋር ነው ወደድኩት። ከዛ እዚህ ጋር ጽሁፍን መጻፍ ይቻላል። ደን ከዛ ሰፋ ተምኔሉ ምን ይጠቅመናል? እንደዚህ ሾርት ቪዲዮዎች በሚታዩበት ሰዓት በደንብ ያሳያልና እኛን እንዲመርጡና ተመልካቾቹ ክሊክ እንዲደረግ ያደርጋል ማለት ነው። በተለይ በደንብ የሚታይ ብታረጉት አሪፍ ይሆናል። እንደዛ ብታረጉት በጣም ምርጥዬ ነው የሚሆነው። ከዛ እንደዚህ ካደረጋችሁ በኋላ ራይት ክሊኳን ትነኳትና እዚህ ጋር እንደገና ርዕሱን ትጽፋላችሁ። የቀደሙ ርዕስ እንጻፍ። እንዲህ ከጻፋችሁ በኋላ እዚህ ደግሞ ሃሽታግ ታስገባላችሁ። እዚህ ጋር ለምሳሌ አለ እኔ ጋር ዝም ብዬ ሳይሆን አስገባለሁ። እዚህ ጋር የተመረጡትም ማለት ነው ከእንትኑ ጋር ከቪዲዮ ጋር የሚለውን የተወሰነ አስገባለሁ። ከዛ እዚህ ጋር ቪዚቢሊቲ የሚለውን አንሊስት ነው የምታደርጉት። ሎኬሽን የሚለውን ያላችሁበትን እዚህ ጋር ትጽፋላችሁ እና ይርጋለም ትለዋል። ከዛ ሴሌክት ኦዲየንሱ ኖ ኢትስ ኖት ፎር ኪድስ የሚለውን አርጋለሁ። ከዛ ትመጣላችሁ። እዚህ ጋር ደግሞ እዚህ ጋር ነው የምታደርጉት አለው ቪዲዮ ኤንድ አውዲዮ ሪሚክስ የሚለው ጋር እዚህ ጋር የስረኛው ላይ ካረጋችሁ አውዲዮ ኦንሊ አውዲዮ ብቻ ሪሚክስ እንዲያደርጉ ሰዎች ማለት ነው ሪሚክስ እንዲያደርጉ ታረጋላችሁ ማለት ነው። ግን ሁለቱንም እንዲያደርጉ ከፈለጋችሁ ከላይ ታስቀምጡታላችሁ። ከስር ደግሞ ፔድ ፕሮሞሽን ኤንድ ብራንድስ የሚል አለ። ይሄ ቪዲዮ ብራንድን ለመገንባት ወይም ተከፍሎኝ የሰራሁት ቪዲዮ አይደለም። የእናንተ ግን ተከፍሏችሁ ከሆነ ያንን ቪዲዮ የምትሰሩት የስ ትላላችሁ፣ አለበለዚያ ነው ትላላችሁ። ግን ይሄን የተከፍሏችሁ የተሰራ ቪዲዮ እንደሆነ ካወቀ ዩቲዩብ ይዘጋባችኋል፣ ላይከፍላችሁ ይችላል። እንደገና ትክክል አይደለም ሊላችሁ ይችላል። እዚህ ጋር ደግሞ ኢንቫይት እሺ ለማንኛውም እዚህ ጋር ኮላብ ለማድረግ ነው። እዚህ ጋር ሰርች ታደርጋላችሁ። አሁን የምትፈልጉት አንድ ዩቲዩብ ቻናል ካለ ወይም የናንተ ካለ ኮላብ ታደርጋላችሁ። ኮላብ ስታደርጉ ታዲያ ከእንትን ጋር መሆን አለበት፣ ከናንተ ኒሽ ጋር ተመሳሳይ መሆን አለበት ማለት ነው። የመጨረሻውን ከስር ደግሞ አልተርኔት ኮንተንት የሚል አለ። ይሄ ደግሞ ምንድነው እናንተ የሰራችሁት ቪዲዮ የራሳችሁ ነው ወይስ ኤአይ ተጠቅማችሁ ነው የምትሰሩት የሚለውን ለማወቅ ዩቲዩብ ይጠቅመዋል። ስለዚህ እዚህ ጋር ነው ወይም የስ ማለት አለባችሁ ማለት ነው። አሁን እኔ የሰራሁት በኤአይ ስለሆነ የስ ስለዋለሁ የስ ብዬ ኦልሬዲ ሁሉንም ነገር አዘጋጃለሁ ማለት ነው። እንዲህ ከጨረሳችሁ እዚህ ጋር እንዲህ ከጨረሳችሁ በኋላ በተለይ እችኛዋን እንዳትረሷት። እዚህ ጋር አንሊስት የምትለዋን እችኛዋን ማለት ነው አንሊስት ነው ማድረግ ያለባችሁ። ፓብሊክ ማድረግ የለባችሁም፣ ፕራይቬት ማድረግ የለባችሁም። አንሊስት ታደርጓትና ከዛ በኋላ ጠብቃላችሁ ማለት ነው። እንደዚህ ከጨረሳችሁ በኋላ ተምኔላችሁን ከጨረሳችሁ ሁሉንም ከጨረሳችሁ በኋላ ምን ታደርጋላችሁ? አፕሎድ ሾርት የምትለዋል ከስር አለች፣ እሷን አፕሎድ እናደርጋለን። ኦልራይት አፕሎድ አድርጎ ጨርሶልናል። ስለዚህ እንደዚህ ካረግን በኋላ የቀሩ ነገሮች አሉ። እነሱን ለመጨረስ ወዴት እንሄዳለን? ወደ ዩቲዩብ ስቱዲዮ እንሄዳለን። ከዛ ይሄ ሌላ ዩቲዩብ ቻናል አካውንቴ ነው። ከዛ ወደ አፕሎድ ወዳደረግነው እንመለስና እንደዚህ ይመጣል። ከዛ በኋላ ምን ታደርጋላችሁ? ኮንተንት የሚለው ውስጥ ገባላችሁ። ኮንተንት የሚለው ውስጥ ገቡና እዚህ ጋር ያው እዚህ ጋር አለች የመጀመሪያው ላይ ማለት ነው። ከዛ እቺ ከላይ የእርሳስ ምልክት አለች ከላይ ሼር ከምትለዋ ማለት ነው። እሷን ትነካላችሁ። እሷን ከነካችሁ በኋላ እንደዚህ ይመጣላችኋል። ስለዚህ እዚህ ነው የሚጨርሱት የቀረውን ነገር ማለት ነው። እዛ ፓብሊሽ ከምታደርጉ እዚህ ጋር ሁሉንም ነገር ጨርሳላችሁ። ምን ታደርጋላችሁ? እዚህ ጋር ዲስክሪፕሽኑን ምን አለ ርዕሱን ትጽፋላችሁ። በቃ እንደዚህ ርዕሱን ከጻፋችሁ በኋላ ከስር ደግሞ ሃሽታግ ትጽፋላችሁ። ሃሽታግ እስከ 4 ሃሽታግ ከጻፋችሁ ይበቃል። እንደዚህ ሃሽታጋችሁን ከጨረሳችሁ በኋላ ምን ታደርጋላችሁ? እንደገና ትመለሱና አንሊስቷን ቀይራላችሁ፣ ፕራይቬት ታደርጋላችሁ። ከዛ ስኬጁል ማድረግ አለባችሁ።
ስኬጁል ግድ ነው። ስለዚህ ዛሬ ቀኑ ምንድነው? ስንት ነው? 2 ነው። እዚህ 3 ላይ ነው ያለው። 2 ላይ ታረጉትና ከዛ እናንተ የሚታዩበት ሰዓት ላይ ታረጋላችሁ። አሁን ይሄ ቪዲዮ የሚታየው ማለት ነው ቅድም እንዳያችሁት ቪዲዮ ብዙ አይታይም። ከዛ ይሄ ሁሉም የሞላችሁት ነው። እዚህ ከስር ላይ ታግስ ኤንድ ሾርትስ የሚል አሉ። እነሱን ትሞላላችሁ። ታጎችን ሰርች ሲደረግ ያ ቪዲዮ እንዲገኝ ማለት ነው። አሁን እኔ ኦርቶዶክስ መዝሙር ላይ ስለሆነ እዚህ ጋር ኦርቶዶክስ መዝሙር እያልኩኝ አስገባለሁ። እንደዚህ ጨረሳችሁ ማለት ነው። ስለዚህ እንደዚህ ከጨረሳችሁ በኋላ ሴቭ ማድረግ ብቻ ነው የሚቀረው፣ ምክንያቱም ስኬጁል አድርገናል። በሰዓቱ ዩቲዩብ ራሱ አፕሎድ ያደርግላችኋል። ከዛ ሴቭ እንለዋለን። ታይሙ ልክ አይደለም ነው ያለው። ስለዚህ ፒኤም ነው ማድረግ የነበረው ቅድሙ ፒኤም ላይ ነው። ስለዚህ አሁን ልክ ነው ማለት ነው። ስለዚህ ስኬጁል ሆኗል። እንደዚህ አድርጋችሁ ነው ብዙ እይታ እንዲኖረው በሰዓቱ አፕሎድ ማድረግ አለባችሁ። አሁን የቀድሞቹ ቪዲዮዎች እኔ በሰዓቱ አፕሎድ ያላረኳቸውም ነበሩ። የ1000 ምናምን አንዲስ የተደረገ ማለት በሰዓቱ ልክ በሰዓቱ አፕሎድ ማድረግ አለባችሁ፣ አለበለዚያ ቪዲዮአችሁ አይታይም ማለት ነው።